የናንተን ውድቀት የሚጠብቁ ሰዎች ልክ እናንተ ኪሳራ ውስጥ የገባችሁ ሰዓት ላይ በእናንተ ጉዳይ እናንተን ለማጥፋት መማከርና መሰባሰብ ይጀምራሉ። ልክ ዳዊት ላይ እንዳደረጉት ዛሬ የኔ ቀን ነው፣ ዛሬ የታምራቴ ቀን ነው ያላችሁ ደግሞ ኮሜንት ላይ ጻፉ። ዛሬ የኔ ቀን ነው፣ የታምራቴ ቀን ነው፣ የበረከቴ ቀን ነው ያላችሁ ኮሜንት ላይ ጻፉ። በህይወታችሁ ላይ እግዚአብሔር በምትጠብቁት ጉዳዮቻችሁ ላይ ሁሉ ላይ ተናገሩ። እግዚአብሔር ዛሬ ምን እንዲያደርግላችሁ ትፈልጋላችሁ? እግዚአብሔር ዛሬ ምን እንዲያደርግላችሁ ትፈልጋላችሁ? የትኛው በር እንዲከፈትላችሁ ትፈልጋላችሁ? የትኛው በሮች እንዲከፈቱላችሁ ትፈልጋላችሁ? የፈውስ በር ነው? የታምራት በር ነው? የፋይናንሻል ነገር በር ነው? ዕዳ ነው? እግዚአብሔር በዕዳ ህይወት ላይ እንዲገለጥላችሁ የምትፈልጉት በየትኛውም በምትፈልጉት ጉዳዮቻችሁ ላይ እግዚአብሔር ዛሬ ጣልቃ ይገባላችኋል። ዛሬ የኔ ቀን ነው፣ ዛሬ የታምራቴ ቀን ነው እያላችሁ ባርኮትን ከእግዚአብሔር ዘንድ ትቀበላላችሁ። ነብዩ ላይ በሚሰራው ቅባት የእናንተን በሮች እግዚአብሔር ይከፍታል። እግዚአብሔር ነብዩ ላይ ባስቀመጠው ቅባት ፋይናንሻል ነገሮቻችሁ ይቀየራሉ። እግዚአብሔር ነብዩ ላይ ባስቀመጠው ፋይናንሻል በሮች ቅባት ላይ በሮቻችሁን እግዚአብሔር ይከፍታል። ዛሬ ተዘጋጅቼን የገባሁት ለሁላችሁም ለመጸለይ እግዚአብሔር ከረዳይ ለሁላችሁም ጸልያለሁ። ከናንተ የምፈልገው ግን አንድ ነገር ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ዛሬ እጅግ በጣም ደስ የሚል ቀን ነው። እጅግ በጣም ተደስቼ የገባሁት ቢኮዝ እግዚአብሔር የሆነን ሰው ስለሚባርክ የሆነን ሰው በሮቹን ስለሚከፍትለት ለዛ ነው የገባሁት። ዛሬ ብዙዎቻችሁ ታምራቶችን ትቀበላላችሁ። አንዳንድ ሰዎች ደግሞ አሁን በስልኮቻችሁ ላይ የምስራችን ዜና ሰምታችሁ አንዳንዶች አሁን ይመሰክራሉ፣ አንዳንዶች ደግሞ ነገ ጠዋት ይመሰክራሉ፣ አንዳንዶች ደግሞ ከዚህ ከወጡ በኋላ በህይወታቸው ላይ ምስክርነቶች ይፈጠራሉ። ዛሬ ማስተምራችሁን ትምህርት በደንብ አድርጋችሁ ከሰማችሁኝ እመኑኝ ጠላቶቻችሁን ድል ትነሳላችሁ። በህይወታችሁ ላይ የመጡ የትኛውም ጠላቶቻችሁን እግዚአብሔር ድል ያስነሳቸዋል። ይሄ ቃል ጠላቶቻችሁን ድል እንድትነሱ ኃይልን ይሰጣቸዋል። አሁን የማስተምረው ቃል በህይወታችሁ ላይ የመጡ መንፈሳዊ ጦርነቶች፣ በህይወታችሁ ላይ የመጡ ጦርነቶችን ሁሉ እንድታሸንፉ አቅም የሚሰጣችሁ ቃሎች ናቸው። ጆሮ ሰታችሁ እንድሰሙኝ ፈልጋለሁ። ሁላችንም መዝሙር መጽሐፍ እናወጣለን። መዝሙር 71 ቁጥር 10 እንደዚህ ይላል። በደንብ አድርጋችሁ ስሙኝ። ስልኮቻችሁ ላይ ባይብል የያዛችሁ ሰዎች ኮፒ አድርጋችሁ እዚህ ላይ ኮፒ አድርጉ። መዝሙር 71 ቁጥር 10 እንደዚህ ይላል። ጠላቶቼ በላይ ላይ ተናግረዋልና ነፍሴን የሚሿት በአንድነት ተማክረዋልና። ያ ማለት እዚህ ጋር በዳዊት ህይወት ላይ ጠላቶች እየተማከሩበት ነው። ዳዊትን ለመግደል፣ ዳዊትን ለማጥፋት፣ ዳዊትን በህይወት እንዳይኖር ለማድረግ ጠላቶች ምን ያደርጉበት ነው? እዚህ ጋር እየተማከሩበት እየተነጋገሩ ነው። ክብር ለኢየሱስ። እንደዚህ ይላል፣ ጠላቶቼ በላይ ላይ ተናግረዋልና ነፍሴን የሚሿት በአንድነት ተማክረዋልና። እነዚህ ሰዎች በአንድነት ተማክረው ነው የተቀመጡት። የማንን ነፍስ ለማጥፋት? የዳዊትን ነፍስ ለማጥፋት፣ የዳዊትን ህይወት ለማጥፋት በአንድ ነገር በአንድ ሐሳብ ተስማምተው ጠላቶቹ ምን እያሉት ነው? እየተማከሩት ነው። እንደዚህ ይላል፣ እንዲህም አሉ፣ እግዚአብሔር ትቶታልን የሚያድነውም የለውምና ተከትላችሁት ምን ይበሉ? ያዙት። እግዚአብሔር ትቶታል። ምክራቸው አንድ ነገር ነው። ዳዊት ጋር እግዚአብሔር የለም። እግዚአብሔር ትቶታልና ምን እንበለው? የሚያድነውም የለውምና ተከትላችሁ ምን በሉት? ያዙት። ተከትላችሁት ምን በሉት? ያዙት። እግዚአብሔር ትቶታል፣ የሚያድነው የለም። ምን በሉ? ተከትላችሁት ምን በሉ? ያዙት። ቁጥር 11 ነው ያለው። እሺ ቃሉ ቁጥር 11 ነው ያለው። ከዛ ቁጥር 12 እንደዚህ ይላል። ዳዊት እንደዚህ አለ፣ አምላኬ ሆይ ከኔ አትራቅ፣ አምላኬ ሆይ እኔን ለመርዳት ፍጠን።
አምላኬ ሆይ ከኔ አትራቅ። አምላኬ ሆይ እኔን ለመርዳት ምን በል ፍጠን። ከዛ ቁጥር 13 እንደዚህ ይላል፣ ነፍሴን የሚቃወማት ይፈሩ ይጥፉ። ነፍሴን የሚቃወማት ይፈሩ ይጥፉ። ጉዳቴን የሚፈልጉ እፍረትና ሐስረትን ይልበሱ። ነፍሴን የሚቃወማት ይፈሩ፣ ጉዳቴንም የሚፈልጉ እፍረትን ሐስረትን ምን በሉ ይልበሱ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዛሬ ማስተምራችሁን ትምህርት በደንብ አድርጋችሁ ከሰማችሁኝ በህይወታችሁ ላይ የመጡ ጦርነቶችን ሁሉ ታሸንፋላችሁ። በህይወታችሁ ላይ የመጡትን ጦርነቶችን ሁሉ ታሸንፋላችሁ። ክብር ለኢየሱስ ይሁን። እዚህ የመጽሐፍ ቅዱስ ክፍል ላይ ስታነቡ አንድ በጣም እንድታስተውሉና እንዲገባችሁ የምፈልገው ቃል አለ። በላይፋችሁ ላይ ጠላቶቻችሁ እግዚአብሔር ከናንተ የራቀ የመሰላቸው ሰዓት ላይ ምን እንደሚያደርጉ ታውቃላችሁ? በእናንተ ህይወት ላይ መማከር ይጀምራሉ። በእናንተ ህይወት ላይ አንድ ስፍራ ላይ ቁጭ ብሎ በእናንተ መውደቅ ላይ መማከር ይጀምራሉ። ዳዊት እንደዚህ ያደረጉት እግዚአብሔር ከሱ ጋር ስለሌለ አሁን ኑና እንማከርበት፣ እናጥፈው። ዳዊት እግዚአብሔር ከሱ ጋር ስለሌለ አሁን እናጥፈው፣ አሁን ከምድረ ገጽ እናጥፈው ብለው መማከር ጀመሩ። ሁል ጊዜ በላይፋችሁ ላይ ጠላቶቻችሁ መቼ እንደሚሰበሰቡ ልንገራችሁ። እናንተ ኪሳራ ውስጥ የገባችሁ ሰዓት፣ እናንተ መውደቅ የጀመራችሁ ሰዓት፣ የእናንተ ነገር መበላሸት የጀመረ ሰዓት ጠላቶቻችሁ ምን ያደርጋሉ? በእናንተ ህይወት ላይ ለመማከር ብለው መሰባሰብ ይጀምራሉ። የእናንተን ውድቀት የሚጠብቁ ሰዎች ልክ እናንተ ኪሳራ ውስጥ የገባችሁ ሰዓት ላይ በእናንተ ጉዳይ እናንተን ለማጥፋት መማከርና መሰባሰብ ይጀምራሉ። ልክ ዳዊት ላይ እንዳደረጉት ብዙዎቻችሁ አሁን በጥልቀት የማስተምረው ትምህርት ስሙኝ እሺ። ብዙዎቻችሁ ልክ ባዶነት የተሰማችሁ ሰዓት ላይ፣ ልክ በህይወታችሁ ላይ ተስፋ መቁረጥ የጀመራችሁ ሰዓት ላይ የምታደርጉት አንድ ነገር ነው፣ ማልቀስ ነው የምትጀምሩት። የብዙዎቻችሁ ህይወት ነው ይሄንን የምናገረው። ልክ ኪሳራ ውስጥ የገባችሁ ሰዓት ላይ ማልቀስ ነው የምትጀምሩት አይደለ? ማልቀስ ትጀምራላችሁ፣ ማዘን ትጀምራላችሁ። ለምንድን ነው የኔ ነገር የተበላሸው ብላችሁ መቆጨት ትጀምራላችሁ። ልክ አይደለው? ልክ ነኝ አይደለ? ልክ ኪሳራ ውስጥ የገባችሁ ሰዓት ላይ ማልቀስ ትጀምራላችሁ። ኪሳራ ውስጥ ገብታችሁ እንድታለቅሱ ያደረጋችሁ አንድ ነገር ነው። እነዚህ ሰዎች ናቸው እናንተ እንድታለቅሱ የሚያደርጓችሁ። እነዚህ ሰዎች ናቸው በእናንተ ህይወት ላይ ተማክረው ስፒሪትን የሚልኩት፣ መንፈስን የሚልኩት አንድ ነገር ነው። እነዚህ ሰዎች ናቸው። ልክ ዳዊት የወደቀ ሰዓት፣ ዳዊት ኪሳራ ውስጥ የገባ ሰዓት ጠላቶቹ ምን ማለት ጀምሩ? መማከር ጀመሩ። እናጥፋው ማለት ጀምሩ። አሁን አምላኩ ከሱ ጋር ስለሌለ እናጥፋው፣ ከምድረ ገጽ እናጥፋው ብለው መማከር ጀመሩ። ጠላቶቻችሁ መቼ ነው አቅም ያገኙት? እናንተ የወደቃችሁ ሰዓት ጠላቶቻችሁ አቅም ያገኛሉ። ጠላቶቻችሁ ጉልበት ያገኛሉ። ባይዘዌ አሁን ማስተምረውን ትምህርት እንዲገባችሁ ፈልጋለሁ። ፕሮፌት ምን እያልክ ነው የምትሉኝ ሰዎች፣ አሁን ማስተምረው ትምህርት እንዲገባችሁ ፈልጋለሁ። ጠላቶቻችሁ የእናንተን መውደቅ የሚሰሙት ከራሳችሁ ነው። የእናንተን መክሰር የሚሰሙት ከራሳችሁ ነው። እንደወደቃችሁ የምትናገሩት ራሳችሁ ናችሁ። እንደከሰራችሁ የምትናገሩት ራሳችሁ ናችሁ።
እንደከሰራችሁ እንደወደቃችሁ የምትናገሩት ራሳችሁ ናችሁ። ምን ማለት መሰላችሁ? ቢዝነስ ትጀምራላችሁ፣ አንድ ስራ ትጀምራላችሁ። ልክ ያ ስራ መውደቅ የጀመረ ሰዓት፣ ያ ስራ ኪሳራ ውስጥ መግባት የጀመረ ሰዓት አጠገባችሁ ላለው ሰው ትናገራላችሁ። ከዛስ አጠገባችሁ ላለው ሰው ስትናገሩ ያ አጠገባችሁ ያለው ሰው የናንተ ወዳጅና የናንተ እውነተኛ ወዳጅ እንደሆነ አትለዩ። የናንተ ወዳጅ አይደለም፣ የናንተ እውነተኛ ወዳጅ እንደሆነ ስለማትለዩ ትናገራላችሁ። አፍተር ዛት የናንተ ነገር መክሰር ይጀምራል። አፍተር ዛት የናንተ ነገር መውደቅ ይጀምራል። በህይወታችሁ ላይ ልንገራችሁ፣ በምንም አይነት ህይወት ውስጥ ብትሆኑ አጠገባችሁ ላሉ ሰዎች እንዳትናገሩ። የዳዊት ጠላት አጠገቡ ያሉ ሰዎች ናቸው። የዳዊት ጠላት ወንድሞቹ ናቸው። የዳዊት ጠላት አጠገቡ ያሉ ሰዎች ናቸው። አጠገባችሁ ያሉ ሰዎች እውነተኛ ወዳጆቻችሁ እንደሆነ አታውቁም። አፍተር ዛት ትናገራላችሁ። አንዳንድ ጊዜ በላይፋችሁ ላይ እናንተ ሳታውቁ በእናንተ ህይወት ላይ የእናንተን ነገሮች የሚያበላሹ ሰዎች አሉ። የዳዊት ጠላት አጠገቡ ያሉ ሰዎች ናቸው። የሚማከሩባችሁ ባይዘዌ ሩቅ አይደሉም፣ አጠገባችሁ ያሉ ሰዎች ናቸው። ስለናንተ የሚያውቁ ሰዎች ናቸው የሚማከሩት። ስለናንተ የሚያውቁ ስለናንተ ኤቭሪቲንግ የሚያውቁ ሰዎች ናቸው በእናንተ ህይወት ላይ የሚማከሩት። ልክ አይደለም? ስለናንተ የሚማከሩት አጠገባችሁ ያሉ ሰዎች ናቸው። እንድትወድቁ፣ እንዳይሳካላችሁ፣ አፈር ድሜ እንድትበሉ የሚያደርጉት አጠገባችሁ ያሉ ሰዎች ናቸው። አጠገባችሁ ያሉ ሰዎች ናቸው። ምን ማለት መሰላችሁ? አይ ቲንክ ከዚህ በፊት ሳዶር ካለች ያ ቅድም አይቻታለሁ። ሳዶር የምትባል አንድ የኔ መንፈሳዊ ልጅ አለች፣ እዚህ ውስጥ ያገኘዋት ነች እና ባለትዳር ነች እና የባልየው ጓደኛ ምን አደረጓት መሰላችሁ? ትዳሩን አበጣበጡት። ትዳሩን እንዳይስማማ አደረጉት። አፍተር ዛት አሁን ተለያይተው ነው ያሉት። ምን ማለት መሰላችሁ? በህይወታችሁ ላይ ጓደኛ ብላችሁ የምታስጠጓቸው ሰዎች፣ በህይወታችሁ ላይ ይረዱኛል፣ ያግዙኛል ብላችሁ የምታስጠጓቸው ሰዎች፣ እነዛ ሰዎች ከሰይጣን በላይ ክፉ ናቸው። ከሰይጣን በላይ ክፉ ናቸው። አንዳንድ ሰዎች ከሰይጣን በላይ ክፉ ናቸው። የናንተን ነገር ለማበላሸት ከሰይጣን በላይ ክፉ ናቸው። ህይወታችሁ አፈር እንዲበላው፣ በትዳር እንዳይሳካላችሁ፣ በስራ እንዳይሳካላችሁ አፈር እንዲበላው ከሰይጣን በላይ ክፉ የሆኑ ሰዎች አሉ። ሰይጣን የሚቀናባቸው ሰዎች አሉ። የኔ መንፈሳዊ አባት ሲናገር እንደዚህ ይላል፣ አንዳንድ ሰዎች ከሰይጣን በላይ እጅግ በጣም ክፉ ናቸው ብሎ ይናገራል። ከአጋንንት በላይ ክፉ የሆኑ ሰዎች አላቸው። መጽሐፍ ቅዱስ እንደዚህ አይነት ሰዎች ምን ይላሉ መሰላችሁ? መጽሐፍ ቅዱስ ለእንደዚህ አይነት ሰው ምን ይላል መሰላችሁ? አፋቸው የተከፈተ መቃብር ነው ይላል። አፋቸው የተከፈተ መቃብር ነው። አንደበታቸው ውስጥ ሽንገላ ብቻ ነው ያለው፣ መሸንገል ብቻ ነው ያለው። አንደበታቸው ውስጥ ሲናገሩ የተከፈተ መቃብር ነው። እንደዚህ አይነት ሰዎች እናንተን ይዘው ወደ ገደል ነው የሚገቡት። ዳዊት ላይ የተማከሩት በአንድ ነገር ነው። አምላኩ ትቶታል። አምላኩ ጋር ከሱ ጋር አይደለም። አምላኩ ትቶታል። ከሱ ጋር አይደለም አምላኩ ያለው። አምላኩ ስለተወው ምን እንበለው? ከምድረ ገጽ ምን እንበለው? እናጥፋው። አምላኩ ስለተወው ሄደን የዳዊትን ሕይወት እናበላሸው አሉት። አንዳንድ ሰዎች በሕይወት እንድትኖሩ አይፈቅዷችሁም። በሕይወት እናንተ እንድትኖሩ የማይፈልጉ ሰዎች አሉ። የማይፈልጉ ሰዎች አሉ። በሕይወት እንዳትኖሩ፣ እንዳትስቁ፣
ስትስቁ እንኳን ከፍ ብላችሁ እንዳትስቁ የሚያደርጉ ሰዎች አሉ። እንድታዝኑ የሚያደርጉ ሰዎች አሉ። አንገታችሁን አቀርቅራችሁ እንድትራመዱ የሚያደርጉ ሰዎች አሉ። አሁን ለእንደዚህ አይነት ሰዎች የምጸልየው እግዚአብሔር እናንተን ለመርዳት ይነሳል። በእንደዚህ አይነት ህይወት ውስጥ ያላችሁ አንገታችሁን ያቀረቀራችሁ ቀና ማለት ያቃታችሁ በህይወታችሁ ላይ ሰዎች ይመጣሉ። እነዛ ሰዎች እናንተን ጎድተዋችሁ ከሆነ አሁን እግዚአብሔር አንድ ነገር ያደርግላችኋል። እንደ እግዚአብሔር መልአክ ያሉ ሰዎችን በዙሪያችሁ ያስነሳላችኋል። እንደዚህ አይነት ሰዎችን እግዚአብሔር ያስነሳላችኋል። እግዚአብሔር ሰዎችን ያስነሳላችኋል። ሰዎችን ያስነሳላችኋል። ሰዎችን ያስነሳላችኋል። ሰዎችን ያስነሳላችኋል። አንድ የማውቀው ነገር አለ። መንፈሳዊ አባቴ አገልግሎት ላይ አንድ ስፒሪቹዋል ፋዘር በሚያገለግልበት አገልግሎት ላይ አንድ ወንድም አለና የገዛ እናቱ በሱ ህይወት ላይ እንዲያብድ አስደግማበት ነበር። የገዛ እናቱ በሱ ህይወት ላይ እንዲያብድ እንዳይሳካለት እንዳይከናወንለት አስደግማበት ነበር። ይሄ ሰውዬ እንዲደገምበት ያደረገው ምን መሰላችሁ? ጴንጤ ስለሆነ ነው። በክርስቶስ ኢየሱስ ስላመነ እንዲያብድና እንዳይሳካለት የገዛ እናቱ አስደግማበት እኛ ጋር መጣ። ከዛ መንፈሳዊ አባት ያገኘው ተነበየለት፣ እንደዚህ ያለው። ከዛ በኋላ ከዚህ በኋላ ያንተ በር ተከፍቷል አለው። አይ ቲንክ በአንድ ሳምንት ውስጥ መኪና ገዝቶ እግዚአብሔር ረድቶት ፋይናንሻል ነገሮቹ ተባርከውለት መጥቶ መሰከረ። አስቡት። አንዳንድ ሰዎች ከአጋንንት በላይ ክፉ ናቸው። እንዳይሳካላችሁ የሚፈልጉ ሰዎች አሉ። እንዳትሮጡ የሚፈልጉ ሰዎች አሉ። እናንተ አፈር እስክትለብሱ ድረስ ጉድጓድ የሚቆፍሩ ሰዎች አሉ። አፈር እስክትለብሱ ድረስ ጉድጓድ የሚቆፍሩ ሰዎች አሉ። ዛሬ እንደዚህ አይነት ሰዎችን ነው ከህይወታችሁ ላይ ምንበትነው። እንደዚህ አይነት ሰዎችን ነው እግዚአብሔር ከህይወታችሁ ላይ እንዲበትነው ምንጸልየው። እንደዚህ አይነት ሰዎች ነው እግዚአብሔር እንዲበትናቸው ምንጸልየው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዳዊት እንደዚህ አለ። በእንደዚህ አይነት ህይወት ውስጥ ሲኖር ዳዊት እንደዚህ አለ። አምላኬ ሆይ ከኔ አትራቅ። አምላኬ ሆይ እኔን ለመርዳት ፍጠን። ነፍሴን የሚቃወማት ይፈሩ። አሁን የዳዊትን ጸሎት ነው የምንጸልየው። ነፍሳችሁን የሚቃወሙ እንዲያፍሩ ጸልያለሁ። የእናንተን ሞት የሚጠብቁ የእናንተን ኪሳራ የሚጠብቁ ሰዎች ከዚህ ሰዓት ጀምሮ ህፍረት እንዲያገኛቸው ጸልያለሁ። እፍረት እንዲያገኛቸው ጸልያለሁ። እፍረት እንዲያገኛቸው ጸልያለሁ። እንዳይሳካላቸው ጸልያለሁ። እፍረት እንዲያገኛቸው ጸልያለሁ። እንዳይሳካላቸው ጸልያለሁ። የርግማን ቃል የሚናገሩ ሰዎች ካሉ እንዳይሳካላቸው ተናግሬያለሁ። እንዳይከናወንላቸው ተናግሬያለሁ። እፍረት እንዲለብሱ ተናገርኩኝ። አይሳካላቸውም። በእናንተ ጉዳይ ላይ አይስቁም። ከዚህ በኋላ በእናንተ መውደቅ፣ በእናንተ መክሰር ጠብቀው የሚስቁ ሰዎች ካሉ ከዚህ በኋላ ሐዘን ይለብሳሉ፣ ማቅ ይለብሳሉ፣ ውርደት ያገኛቸዋል። እናንተ ኪሳራ አያገኛችሁ፣ ውድቀት አያገኛችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የዳዊት ቤት እየበረታ ሄደ ተብሎ እንደጻፈ፣ የሳኦል ቤት እየደከመ ሄደ ተብሎ እንደጻፈ። ቢኮዝ ዳዊት ጋር እግዚአብሔር አለ፣ እናንተ ጋር እግዚአብሔር አለ። እናንተ ጋር እግዚአብሔር ስላለ የጠላቶቻችሁ መንደር እየቀነሰ ይሄዳል። የእናንተ ነገር እየሰፋ ይሄዳል። የእናንተ ነገር እየጨመረ ይሄዳል። የእናንተ ጉዳይ እየበዛ ይሄዳል። ማሊኮ ታሊ ብራሃሱ ታሊ ገበረዲያሱባ አብራንኮን ታሊ ገበረዲያኖንቴ የእናንተ ነገር ይጨምራል። የእናንተ ነገር ይበዛል። ጠላቶቻችሁ አይስቁም።
ከዚህ በኋላ ጠላቶቻችሁ አይስቁም። በእናንተ ጉዳይ ላይ ጠላቶቻችሁ አይስቁም። ሀፍረት ያገኛቸዋል፣ ውድቀት ያገኛቸዋል፣ ኪሳራ ያገኛቸዋል። ማሊካ ፓራዲያሱ ተሊገበረ ዲያሱባ አብራንዶስ ተሊገበረ ኒያኖንቴ ሊብራ ኮንታ ሊብራሃሱ ቫራኒያሱባ ነፍሴን የሚፈልጓት ይፈሩ ይጎስቁሉ ተብሎ እንደተጻፈ ነፍሳችሁን የሚፈልጉ እንዲጎሰቁሉ ተናግሬያለሁ፣ እንዲያፍሩ ተናግሬያለሁ። እፍረት እንዲያገኛቸው ተናገርኩን። እፍረት ያገኛቸው፣ አይሳካላቸው። የእናንተን መውደቅ የሚጠብቁ ሰዎች ካሉ በዙሪያ ደግ መስለው አሪፍ ሰው መስለው በእናንተ ሕይወት ላይ የተጣበቁ ሰዎች ካሉ ከዚህ ሰዓት ጀምሮ በትኛቸዋለሁ። እግዚአብሔር ተነሳ ጠላቶችም ተበተኑ ተብሎ እንደተጻፈ እግዚአብሔር ተነሳ ጠላቶችም ተበተኑ ተብሎ እንደተጻፈ ጠላቶቻችሁ ይበተናሉ። ዛሬ ለማን እየተናገርኩ እንደሆነ አላቅም። ለማን እያወጭኩ እንደሆነ አላቅም። ለማን ትንቢት እየተናገርኩ እንደሆነ አላቅም። ለአንድ ሰው እግዚአብሔር ጠላቶቹን ይበትንለታል። እግዚአብሔር ጠላቶቹን ይበትንለታል። አንገት ያስደፋችሁ ጠላት፣ አንገታችሁ እንዲያቀረቅሩ ያደረጋችሁ ጠላት፣ ቀና እንድትሉ ያደረጋችሁ ጠላት፣ እንዳይሳካላችሁ ወደፊት እንዳትሄዱ ያደረጋችሁ ጠላት፣ ዛሬ ጠላት ላለባቸው ሰዎች እየጸለይኩ ያለሁት እንደኔ ጠላት ያለባችሁ ሰዎች ካላችሁ አሜን ብላችሁ ተቀበሉ። ቢኮዝ እኔ ብዙ ጠላቶች አሉኝ። እንደኔ ብዙ ጠላት ያለባችሁ ሰዎች አላችሁ። እንደኔ ብዙ ጠላት ያለባችሁ ሰዎች አላችሁ። በእናንተ ሕይወት ላይ ክፉን ቃል የሚዘሩ እንዳይሳካላቸው ጸልያለሁ። ቀና እንዳትሉ ያደረጓችሁ ክፉ ጠላቶች እግዚአብሔር ከዚህ ሰዓት ጀምሮ በትኗቸዋል። ጠላቶቻችሁ እንዲበተኑ ተናግሬያለሁ። ጠላቶቻችሁ ተበተኑ። አይሳካላቸውም። ከዚህ በኋላ አይከናወንላቸውም። እግዚአብሔር ተነሳ ጠላቶችም ተበተኑ ተብሎ እንደተጻፈ ከዚህ በኋላ አታለቅሱ። ከዚህ በኋላ ማቅ አትለብሱ። ከዚህ በኋላ ሐዘን አይገባም ቤታችሁ። ሞት አይገባም። ጭንገፋ አይገባም። ኪሳራ አይገባም። ውድቀት አይገባም። ከዚህ በኋላ ጠላቶቻችሁ አይስቁም። ጠላቶቻችሁ እመኑኝ አይስቁም። በእናንተ መውደቅ አይስቁም። ቢኮዝ እግዚአብሔር ከፍታችሁን ያሳያቸዋል። እግዚአብሔር ይረዳቸዋል። አሁን ሁላችሁም ከታች ጻፉ። እግዚአብሔር ይረዳኛል ብላችሁ ጻፉ። እግዚአብሔር ይረዳኛል፣ እግዚአብሔር ያግዘኛል ብላችሁ ጻፉ። እግዚአብሔር ይረዳኛል። እግዚአብሔር እንደሚረዳው ሰው የሚያምን ሰው፣ እግዚአብሔር እንደሚያግዘው የሚያምን ሰው እግዚአብሔር ይረዳኛል ብሎ ይጻፍ። አምላኬ ይረዳኛል፣ አምላኬ ያግዘኛል ብሎ የሚያምን ሰው ሁላችሁም ጻፉ። እግዚአብሔር ይረዳኛል ብላችሁ ጻፉ። አምላካችሁ እናንተን ለመርዳት ይነሳል። ክብር ለኢየሱስ ይሁን። አንድ በጣም እንድታቁት ነገር የምፈልገው ነገር እንገራችሁ። በህይወታችሁ ላይ እጅግ በጣም ስትጨነቁ፣ እጅግ በጣም ግራ ሲገባችሁ ማድረግ ያለባችሁ ነገር ልንገራችሁ። እግዚአብሔር ሆይ እኔን ለመርዳት ተነስ ብላችሁ ጸልዩ። በህይወታችሁ ላይ ተስፋ ስትቆርጡ፣ ኪሳራ ውስጥ የገባችሁ ሰዓት ላይ አጠገባችሁ ላሉ ሰዎች እንዳትናገሩ፣ ለእግዚአብሔር ብቻ ተናገሩ። እግዚአብሔር እናንተን ለመርዳት ደግሞ ሰዎችን ያስነሳላችኋል።
እግዚአብሔር እናንተን ለመርዳት ሰዎችን ይልክላችኋል። እግዚአብሔር እናንተን ለመርዳት ሰዎችን ይልክላችኋል። መጽሐፍ ቅዱስ ላይ ኢየሱስ ሲናገር እንደዚህ አለ። እናንተ አለ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ። እናንተ ሸክም የከበዳችሁ ሰዎች ወደ እኔ ኑ እኔም አሳርፋችኋለሁ። ያ ማለት ምን ማለት መስላችሁ? ሸክም አላችሁ አይደለ? ያንን ሸክማችሁን ለሰው አትናገሩ። ሸክማችሁን ይዛችሁ ወደ እኔ ኑ ያላቸው። ሸክም ካላችሁ፣ ግራ ከገባችሁ፣ ተስፋ ከቆረጣችሁ ወደ እግዚአብሔር ዘንድ አምጡት። ወደ እግዚአብሔር ጸልዩ። እግዚአብሔር እናንተ ለመርዳት ይነሳል። እግዚአብሔር ሆይ እኔን እርዳኝ፣ እኔን ለመርዳት ተነስ ብላችሁ ጸልዩ። አምላካችሁ እናንተን ለመርዳት ይነሳል። ጠላቶቻችሁ የምታሸንፉት በዚህ ነው። ብዙዎቻችሁ ጠላቶቻችሁ እንደማታሸንፏቸው ስለሚያውቁ አቅም ያገኛሉ። ኔቨር አቅም የላቸውም። ጠላቶቻችሁ አቅም የላቸውም። የእናንተ ጠላት አቅም የላቸውም። ጠላቶቻችሁ አቅም የላቸውም። ኔቨር አቅም የላቸውም። አቅም የላቸውም በሉ እስቲ። ቢኮዝ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እነሱስ ካለው ኃይል ይልቅ እኛ ውስጥ ያለው ኃይል ብርቱ ነው ይላል። እናንተ ውስጥ ያለው ኃይል ብርቱ ነው። እናንተ ውስጥ ያለው ኃይል አስፈሪ ነው። እናንተ ውስጥ ያለው ኃይል ጀግና ነው። እናንተ ውስጥ ያለው ኃይል ይረዳቸዋል። እናንተ ውስጥ ያለው ኃይል ያገዛቸዋል። አቅም የላቸውም። ጠላቶቻችሁ በእናንተ ህይወት ላይ አቅም የላቸውም። ማሊኮ ታሊ ብርሃሱቫ ብርሃኑ እንዴት ነህ? ሚውትን ክፈቶና ድምፅን ከፍ አድርገህ እሺ፣ ድምፅን ከፍ አድርገህ እግዚአብሔር ያደረገልን ነገር ነገራቸው። እሺ፣ ከዚህ በፊት የዛሬ 10 ቀን አካባቢ አንድ ትንቢት ነግረኸኝ ነበረ። እሱም እዳ ያለውና እዳ ይከፈላል ብለኸኝ ነበረና ያን ቃል አውጥተህልኝ በአራተኛው ቀን ከአንድ ጓደኛዬ ጋር እያወራን ነበርና በጣም የቆየች ጓደኛዬ ናት። በአጋጣሚ ስለ እዳው አጫወትኳት። ከዛ ምን ያህል ነው አለችኝ፣ ነገርኳት። ከዛ በኋላ ከነገርኳት በኋላ ምንም ያህል ሳይቆይ በነጋታው ከፈለችልኝ እና እዳን ከፈለችልህ? አዎ ከፈለችልኝ።